ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬ ከማውቃት ትንሽዬ ላካፍላችሁ ብዬ ነው። በአሊኤክስፕሬስ ኦንላይን ሱቅ በነፃ ከፍታችሁ ኮሚሽን ብቻ የምታገኙበት ነው። ያው እዚህ ምስሉ ላይ እንደምትመለከቱት ፕሮሞት በማድረግ ገንዘብ ማግኘት ይቻላል፣ ገቢ ማሳደግ ይቻላል ነው። ያው እዚህ ጋር እንደምታዩት ሙሉ ኢንፎርሜሽኑ እዚህ ሳይት ላይ ያለ ዌብሳይት ላይ ትገቡና እዚህ ላይ ያለ ያው ጎግል ላይ ገብታችሁ ላይ የምታዩት አሊኤክስፕሬስ ፖርታል የሚል አለ። እሱ ውስጥ ስትገቡ አዲስ ከሆናችሁ ለምሳሌ አሁን ስትከፍቱት ሬጂስተር የምትለው ወይ ደግሞ እዚህ ጋር የምታዩት ኢርን የምትለዋን ስታዩ ስታርት ኢርን የምትለዋን ስታዩ አሁን እንዳሳያችሁ ፕላትፎርም ያመጣል ለራሳችሁ ማለት ነው። ይሄ የኔ ፕላትፎርም የነበረ ነው። ገባ ብዬ ወጥቼ ያሳዩችሁ። አሁን እዚህ ጋር ሁሉም ኢንፎርሜሽን እዚህ ላይ አለ። ከ150 ሚሊዮን በላይ ፕሮዳክቶች አሉት። ኮሚሽን እስከ 9% ኮሚሽን የማግኘት ከሸጣችሁት ዕቃ ላይ ከአንድ ዕቃ ላይ እስከ 9% ኮሚሽን አለው። ከ200 ሀገራት በላይ ደግሞ ይሰራል ማለት ነው። ማለት ዴሊቨሪም ሁሉን ነገር ይሰራል እንደማለት ነው። እናንተም ደግሞ የተመሆናችሁ ለምሳሌ ኢትዮጵያ ላለ ሰው አሁን አሊባባ ጀምሯል መሰለኝ ኢትዮጵያ ላይ። አሁን ኢትዮጵያ ላይ መስራት ይችላል። ከእናንተ የሚጠበቀው ስልክ፣ ኢሜል አድሬስ እና ኢንተርኔት ነው። ያንን በማድረግ ብቻ በስልካችሁ ብቻ ለምሳሌ ቁጭ ብላችሁ ቲክቶክ ላይ ኮፒ ሊንክ ለ10 ሰው ሼር እንደምታደርጉት ይሄኛውም ሼር በማድረግ ለሰዎች ፕላትፎርም ለምሳሌ ቲክቶክ ካላችሁ ፖስት የምታደርጉትን ፕሮዳክት ዳውንሎድ ታደርጉና ቪዲዮን ትሰሩለት እና ባዮ ላይ ታስቀምጡታላችሁ ማለት ነው ሊንኩን። ኢንስታግራም ካላችሁ እንደዛው የምትጭኑትን ነገር ጭኑና ባዮ ላይ ታስቀምጣላችሁ ማለት ነው ሊንኩን። ከዛ ሰው በዛ አማካኝ በዛ ሊንክ ገብቶ ሲገዛ እናንተ ተጠቃሚ ትሆናላችሁ ማለት ነው። ለምሳሌ ከዚህ ጋር እንዴት እንደሚሰራ ሙሉ ኢንፎርሜሽን ዲቴል ውስጥ አለ። እኔ ከማስረዳቸው የበለጠ ደግሞ በደንብ ያስረዳቸዋል። በሶስተኛው ቀን ነው የሚከፍትላችሁ። ከሞላችሁ ኢንፎርሜሽን አፕላይ ካደረጋችሁ በኋላ በሶስተኛው ቀን ይከፍቱላችሁና በኢሜል ሲልኩላችሁ ያን በኢሜል የላኩላችሁ ሊንክ ስትገቡበት ቀጥታ ፕላትፎርሙን ያስገባችኋል። ስንት እንደሸጣችሁ፣ ለማን እንደሸጣችሁ፣ የት እንደወጣ የት እንደገባ ሙሉ ኢንፎርሜሽን ያሳያል ማለት ነው። ያው እዚህ ጋር እንደምታዩት ይሄ አሁን ገና ሲጀምር ይሄ ልክ በጉግል ገብታችሁ ከመሙላታችሁ በፊት ያለውን ኢንፎርሜሽን በደንብ ነው የሚሰጠው። እኔ ከማብራራላችሁ የበለጠ ደግሞ እዚሁ ጋር ዲቴል እያያችሁ ገብታችሁ ጉግል ላይ አሊኤክስፕሬስ አፊሌት ፓርትነር የሚል አለ። እሱን ገብታችሁ ስታገኙት ምንድነው እናንተ ቻናል ሊኖራችሁ ነው የሚገቡ ኢንስታግራም ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ በዋትሳፕም ለሰዎች ግሩፖች ላይ ሼር ማድረግ ትችላላችሁ። አሁን ይሄ ለምሳሌ በቃ ሲምፕል እንዴት አድርጋችሁ መጠቀም እንደምትችሉ ነው። እንዴት መሸጥ እንደምትችሉ ነው። መጀመሪያ ላይ የምትመርጡ እቃውን ትመርጣላችሁ። ከዛ ሊንክ ትራክ አለው እዛ ላይ ትራኪንግ የምታደርጉበት ሊንክ አለ። እሷን ሊንክ ኮፒ ያደርጋል ራሱ። ከዛ በኋላ ያንን ሊንኩን ወስዳችሁ ወደምትፈልጉበት ፕላትፎርም ፌስቡክ፣ ቴሌግራም፣ ኢንስታግራም ያሏችሁን ወደምትጠቀሙበት ለምሳሌ ለኖርማል ሰውም በዋትሳፕ ስልክ ቁጥር በስልኩ መላክ ይቻላል። ሰውየው ከገዛ ኮሚሽን ታገኛላችሁ ማለት ነው። እዛ እናንተ የሚጠበቀው ይቺ 4 ቀላል ነገር ነው። መጨረሻ ላይ ኮሚሽናችሁን ታገኛላችሁ ብር ሳታወጡ ማለት ነው። ብትሞክሩት አይከፋም። ምናልባት እኔ በደንብ ላላስረዳችሁ እችላለሁ፣ ግን እኔም አለኝ፣ እኔም እጠቀምበታለሁ። ጊዜ ሲኖረኝ ሊንኩን ኮፒ እያደረኩ ሼር ነው ማድረገው ፌስቡክ ላይ እና ብዙ ይጠቅማችኋል ብዬ አስባለሁ። ያው እኔ እንደ ገና ጀማሪ ነኝ። ብዙም በደንብ ማብራራት ሊከብደኝ ይችላል። ያው ወደፊት በደንብ ደግሞ በደንብ ማስረዳት ሲል ደግሞ የበለጠ ደግሞ አስረዳችኋለሁ። ገንዘቡ እንዴት እንደሚወጣ በኢትዮጵያ ባንክ በየትኛውም ባንክ ማውጣት ትችላላችሁ። ከባንክ ቀጥታ ወደ ባንካችሁ ነው ኮሚሽናችሁ የሚገባው። ስንት ብር እንደሸጣችሁ፣ የት እንደሸጠ፣ ማን እንደገዛ፣ የት ሀገር እንደገዛ፣ እቃው የት እንዳለ ሙሉ ዲቴል ኢንፎርሜሽን አላችሁ ማለት ነው።
እና ይኸው እንደምታዩት እዚህ ጋም የበለጠ ኢንፎርሜሽን እንዴት እንደሚሰራ ፕሮግራሙ እንዴትም ገንዘብ እንዴት ሜክ እንደምታደርጉ እንዴት ፐብሊሽ እንደምታደርጉት እንዴት ሼር እንደምታደርጉ ወደ እንትኑ ላይ በደንብ ያስረዳል። የበለጠ እዛ ውስጥ ስትገቡ ይጠቅማችኋል። ዝም ብላችሁ ኢንተርኔታችሁን ለምሳሌ ቲክቶክ ላይም ሊሆን ይችላል የሆነ ኖት ከምታጠፉት $5 $10 $100 $1000 ሰራችሁ የራሳችሁ ፍጥነት ነው የሚወስነው። ሞክሩት፣ አትከስሩበትም። በደንብ እዩት። ገብታችሁ በደንብ እዩትና የበለጠ ደግሞ ጥያቄ ካላችሁ ኮመንት ላይ ብታስቀምጡልኝ የበለጠ ደግሞ በደንብ አብራርቼ አቀርብላችኋለሁ። በስልካችሁ ላይ ደግሞ ሲሆን እቺ አሊኤክስፕረስ ፖርታል የምትለዋን አፑን ይሰጣል።